ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። የግንዛቤ ማስጨበጫ ወይም ማሳሰቢያ በዛሬው ዕለት መስከረም 24 2018 ዓመተ ልደት በመካነ ሰላም በታላቁ መስጂድ ኑር በተደረገው አሰቃቂና ግፍ በተሞላበት ነፍሰ በላዎች በፈጸሙት አረመናዊ ተግባር ላይ የሚደረግ ውይይት። የመጀመሪያው ጥያቄ ሙስሊሞች በተደጋጋሚ በልዩ ሁኔታ የጥቃትና የግድያ ሰለባ የሚሆኑበት ምክንያት ምንድነው ብለህ ታስባለህ? ለምሳሌ በጎንደር፣ በሞጣ፣ በኸሚሴ፣ በወለጋ፣ በወሎ በተደረጉ ጥቃቶች ላይ። አልሐምዱሊላህ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንደተለመደው የዛሬው ሐሳባችን እና እኛ ማድረግ ያለብን ነገር የኢትዮጵያ ሙስሊም እንዳንድ ዜጋ እንደ አማራ ክልል ተወላጅ እንደወሎም ተወልደን እንዳደግነው ስለሱ የተወሰኑ ነጥቦችን ለማንሳት ነው የፈለግነው። ወንድሜ የጠየቀኝ ጥያቄ ሙስሊሞች በተደጋጋሚ ለሚፈጠርባቸው ችግሮች ምክንያቱ ምንድነው? በተደጋጋሚ የሚፈጠርባቸው ችግሮችና በደሎች ወይም ግፎች በተለያየ ምክንያት ልናየውና ልንረዳው ልንተነትነው እንችላለን። የመጀመሪያው የኢትዮጵያ ሙስሊሞች አሁን ያለበትን የአባቶቻቸውን ታሪክ ጽንፈኛ ኃይሎች የአባቶቻችንን ታሪክ በሰነድም በቪዲዮም በቀጥታ ስርጭትም በተለያዩ ማህበራዊ ሚዲያ በግልጽ ቋንቋ ለአማራ ህዝብ እንታገላለን የሚሉትን ጽንፈኛ ኃይሎች ጭምርት በግልጽ የነገሩን ነገር አለ። ሙስሊሙ ማህበረሰብ ያንን ለመረዳት ለምን እንዳላሰበና ራሱን ሚናውን ለይቶ ወዳጅና ጥላቱን ለመለየት ለምን እንደተቸገረ እነሱን ለማንሳት እንሞክራለን። አንደኛው ሙስሊሞች በተደጋጋሚ የሚጠቁበት ምክንያቱ ኢትዮጵያ ሙስሊሞች አንድነታቸውን ጠብቀው ሃይማኖታቸውን አውቀው ባህላቸውንና ወጋቸውንና ሀገራቸውን የሚወዱ መሆናቸውን ጥላትም ጠንቅቆ ስለሚያውቅ ያንን አንድነታቸውን፣ ማንነታቸውን፣ ሃይማኖት አክባሪነታቸውን፣ ሀገር ወዳድነታቸውን ለማስረሳት አንድነታቸውን ለመበተን አንዳንድ ጊዜ በቋንቋ አንዳንድ ጊዜ በአካባቢ አንዳንድ ጊዜ ደግሞ ይሄ በሬ ወለድ ወሬ ፕሮፓጋንዳ በመንፋት አንዳንድ ጊዜ ደግሞ ስም የተለያዩ ስሞች በመለጠፍ የሚጠቀሙበት የተለመደ የውሸት ትርክታቸው ነው። ለምሳሌ ያህል ወለጋ ሲገሉ አማራ ብለው ይገሉሃል፣ ግን ሙስሊሞች ናቸው። ገዳይ በሚመቸው ቋንቋ ቢገል ፕሮፓጋንዳ ለማሳለፍ ለማህበረሰቡ ተጨባጭ መጀመሪያ ድህረ ግድያ ላይ ያመቻቻል። ግድያውን ለማስተባበል የሚጠቀምበት የፕሮፓጋንዳ ኃይል አለ፣ የተደራጀ ኃይል ስለሆነ ማለት። ስለዚህ መጀመሪያ ያተርፈኛል በሚለው ሲስተሙ ነው የሚገል። የመጀመሪያው ቋንቋ ከሆነ ያተርፈኛል ያለው ኸሚሴ ሲሆን ኦሮሞ ብሎ ሸኔ ብሎ ይገልሃል። ግን እየገደለህ ያለ ሙስሊምነትን ያላከበረ ሰው በቋንቋ እንደማያከብርህ መለየት እንደተሳነ አንተ እህቴ ሙስሊም እህቴ ሙስሊም ወንድሜ ሆይ ወለጋ ሲገልህ አማርኛ ቋንቋ በማውራት ሲገልህ ሙስሊም በመሆን እየገደለ በመሆንህን ለምን ትዘነጋለህ? ወንድሜ እህቴ ጎንደር ሲገልህ ያንተ ቋንቋ ነበር አይደል? የወለጋውና የኸሚሴው እውነት ቢሆን ኑሮ ለምን ገደለ? ጎጃም አንድ አይነት ቋንቋ አይደል የምታወራው ነበር? ሞጣ ለምን ጨፈጨፈ? ጨፍጭፎ ለምን ጨፈረብህ? መስጊድክን አቃጥሎ ደነሰብህ? ለምን ብለህ ለምንድን ነው የማትጠይቀው? እንዴት ሰው ሙስሊም ካንዴ በላይ ባንድ ጉድጓድ ካንዴ በላይ አይነደፍም ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እኛ ሺህ ጊዜ እየተነደፍ ሺህ ጊዜ ጉድጓድ ላይ እየወደቅ